السلام عليكم ورحمة الله وبركاته ود ቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ዛሬም ኢንሻአላህ አንድ ይጠቅማችኋል ብዬ ያሰብኩትን ነገር ለእናንተ ለማጋራት መጥቻለሁ። እንደምታውቁት የዩቲዩብ ቻናል አከፋፈት አይሳይቻችሁ ነበር ከዚህ በፊት ከጂሜል አከፋፈት አንስቶ እስከ ባነር ሎጎ ክሬት አድርገን ማስገባት የምንችለውን አሳይቻለሁ ማለት ነው። አሁን ቀጣይ ምን ያስፈልገዋል ቻናላችን የሚለውን ስናይ ዲስክሪፕሽን ያስፈልገዋል ወይም ደግሞ ስለ ቻናላችን ዲስክሪፕሽን ልናስገባ ይገባል። እንዲሁም ደግሞ ታግ ያስፈልጋል። ታጎች ዲስክሪፕሽኖች እንፈልጋለን ማለት ነው። እነዚያን ደግሞ እንዴት ማስገባት እንደምንችል አሳያችኋለሁ። ከዚያም አልፎ ማለት ነው ዛሬ ይዤላችሁ የመጣሁት ነገር በጣም አሪፉ ምንድነው የሆነ አፕሊኬሽን ውስጥ ገብተን ራሱ ዲስክሪፕሽን እና ታጎችን እንዲሰራለን እንጠይቀዋለን። በምንፈልገው ቋንቋ ማለት ነው። በምንፈልገው ቋንቋ አሁን ላሳያችሁ። ስለ አፕሊኬሽኑ ሌላ ጊዜ እሰራላችኋለሁ ከፈለጋችሁ ማለት ነው። አፕሊኬሽኑን ከፈለጋችሁ ኮሜንት ላይ ጻፉልኝ። ይሄን አፕሊኬሽን ጻፍ አሳየን ወይም ደግሞ አሳየን ብላችሁ ጻፉ፣ እጽፍላችኋለሁ፣ ችግር የለውም። ወይም ደግሞ ዳውንሎድ እያደረገ እንዴት እንደሚሰራ ሁሉ አሳያችኋለሁ። አሁን እዚህ ጋር ዝም ብለን እንምጣና እሺ ኤአይ ነው እንግዲህ ኤአይ ብዙ ጊዜ ብዙዋችሁ ታውቃላችሁ ብዬ አስባለሁ። ለምሳሌ በምናውቀው ቋንቋ ዝም ብለን በአማርኛ ማለት ነው ሰላም ዝም ብለን እስኪ በጣም አሪፍ ነው። ብዙ ጥቅም ነው ያለው። ከፈለጋችሁ ለተማሪዎች በተለይ በጣም አሪፍ ነው። በጣም አሪፍ በጣም የሆነ ምርጥ አፕሊኬሽን ነው። ብቻ ከፈለጋችሁ አስቀምጡልኝ። ያው ሁሉንም አጠቃላይ ነገር ነው ያለው። አጠቃላይ ሙሉ መረጃ ስለ ትምህርትም አላችሁ ስለ በቃ አለ አይደል እዚህ መሬት ላይ ስላሉ ነገራቶች ጠቃሚ ስለሆኑ ነገራችሁ በሙሉ ሰርች አድርገው ካላችሁት ያደርጋል። እሺ አሁን ዲስክሪፕሽን እና ታግ ፈልገን ነው እንበል። እሺ ይቅርታ እኔ ትንሽ አማርኛዋ ትንሽ ታስቸግረኛለች ማለት ስልኬ እንትኑ ኪቦርዱ አዲስ ነውና አልተስማማንም። ስለዚህ እንደዚህ ጽፋላችሁ እናንተ በአማርኛ መጻፍ ትችላላችሁ። ይሁን እንዳሳያችሁ ከላይ እንኳን ከፈለጋችሁ ጽፋላችሁ። ታግ ዩቲዩብ ያው ትንሽ ፈጥኜበታለሁ። ብቻ ምን ይላል ሹር to help best please tell me what your YouTube channel ስላንተ ዩቲዩብ ቻናል አባውቱ ዝርዝር ነገራቶች ንገረኝ እያለ ነው። እንግዲህ እንደምትመለከቱት ከፈለጋችሁ በአማርኛ መቀየር ማለት ትችላላችሁ። ጽሁፍ ላይ በአማርኛ አድርገን ስሉት ያመጣላችኋል። አሁን እዚህ ጋር እንደምትመለከቱት ምን ይላል? እሺ ብሏል። ግን ምን ይጠይቃል እዚህ ጋር ቴልሚ ንገረኝ ይላል። ዋት ዩር ዩቲዩብ ቻናል ኢዝ አባውት ፎር ኤግዛምፕል ያኒ ያንተ ቻናል ስለምንድን ነው የሚያስተምረው? ለምሳሌ ኤዱኬሽን ነው፣ ሙዚቃ ነው፣ ኮሜዲ ነው፣ ጌም ነው፣ ሞቲቬሽን ነው። ስለምን ነው አንተ ቻናልህ ላይ የምትሰራው ነገር ስለምንድን ነው ይላል። ስለምንድን ነው? ስለ ኤዱኬሽን ትምህርት ነው የምታስተምረው? ሙዚቃ ነው የምትለቀው? ኮሜዲ ቪዲዮ ነው? ጌም ነው? ሞቲቬሽን ነው? ምንድን ነው? ስለ ቻናልህ ትንሽ መረጃ ስጠኝና ካንተ ከምትሰራቸው ቪዲዮዎች ተንተርሼ ወይም ደግሞ ያንተ ቻናል የሚለቀቅባቸው ቪዲዮዎች ጋር ስላንተ ቻናል ማች የሚያደርግ የሚስማማን ቪዲዮ ልስራለህ እያለ ነው። እያያችሁ ነው። ይሄ ለማን ነው? በራሳችሁ ዩቲዩብ ቻናል ላይ ገብታችሁ የምትፈልጓቸው ነገራቶች እየጻፋችሁ ማስገባት ትችላላችሁ። ግን አሁን እኔ ይሄን ያመጣውላችሁ ለምሳሌ አሁን ብዙዎቹ መጻፍ የማትችሉ ከሆነ ይሄን ኤአይን ተጠቅማችሁ እሱ እንዲጽፍላችሁ ታደርጋላችሁ ማለት ነው። طيب እሺ አሁን ጻፍኩለት እንደምትመለከቱኝ ያው ትንሽ በመሃል ላይ ተቋርጦ ነበረ። ብቻ ጽፌለታለሁ። እኔ የማደርጋቸው አፕ ፕሮሞሽን ነው። ይሄው እንደዚህ ጋር እኔ ጻፍኩለትን መልሶታል እንደምትመለከቱኝ። እዚህ ጋር የምትመለከቱት አፕ ፕሮሞሽን አደርጋለሁ አልኩት። ያኒ አፕሊኬሽኖችን አንዳንዴ አስተዋውቃለሁ አልኩኝ። እንዲሁም ደግሞ እንዴት አድርጌ ኤዱኬሽን አስተምራለሁም አልኩኝ። ምን ማድረግ how to use app
ዌብሳይት ላይ እንደምንጠቀም ሪሊጅን ኮንቴንት እነዚህ ነገራቶች እንዲሁም ደግሞ ገንዘብ ኦንላይን ላይ ለርኒንግ ሃው ቱ ሜክ መኒ ኦንላይን ዩቲዩብ ኤንድ ኤኒ ዌብሳይት ዩቲዩብ ላይ እንዲሁም ደግሞ ሌሎች የትኛውም ዌብሳይት ላይ ሜክ መኒ እንዴት ማድረግ እንደምንችል ወይም ደግሞ ገንዘብ እንዴት አቺቭ ማድረግ እንደምንችል አስተምራለሁኝ ብዬው ነበር ማለት ነው። እንግዲህ ምን አለ ሂድ ምን አለ ከስተም ዮር ቻናል ዲስክሪፕሽን ታግ ኢን እንግሊሽ ኤንድ አምሃሪክ በእንግሊዘኛ እና በአማርኛ ላዘጋጅልህ አለ። ያው እንግዲህ እንደምትመለከቱት አዘጋጅቷል። ይሄ የምትመለከቱት ይኸው እንደምታዩት ይሄ እዚህ ጋር አለ፣ ታጎቹ አሉ፣ እዚህ ጋር ዲስክሪፕሽን አለ በአማርኛ እና በእንግሊዘኛ። እኔ በሶስት አድርግ ልበለው አምሃሪክ ኤንድ እንግሊሽ አሁንም ኔክስት አረቢክ እንግሊዘኛ አማርኛ እንግሊዘኛ እንደገና አረብኛ። ያው ትንሽ ብቻ ስፔሊንግ ስህተት ሊኖር ይችላል። ብቻ እናንተ ከዚህ ላይ የምታዩት ምንድነው ዋና መልእክቱን ነው ወይም ደግሞ ዋና የምንፈልገውን ነገር ማግኘታችን ነው። ፐርፌክት you want your YouTube channel description in Amharic, English and Arabic all in one place አለ። ያው እንደምትመለከቱት ዩቲዩብ ቻናል ዲስክሪፕሽን አመጣ። ይሄ የምታዩት ዲስክሪፕሽን ነው። ይሄ እዚህ ጋር የምትመለከቱት እንዳለ ዲስክሪፕሽን ነው። እዚህ ጋር ጽፏ እንደምትሆነው ዩቲዩብ ዲስክሪፕሽን እንግሊሽ እንደገና አማርኛ እንዲሁም ደግሞ አረብኛ ይሄው የምትመለከቱት ማንበብ ትችላላችሁ። ከዛ ሪኮመንድ አለ። ዩቲዩብ ታጎች ደግሞ የምትመለከቱት ነው። እዚህ ጋር የምታያቸው ታግ ናቸው። እሺ ይሄን ድጋሚ በቃ እንደፈለጋችሁ ትጽፉለታላችሁ ማለት ነው። ስለዚህ አሁን ከፈለጋችሁ ለምሳሌ በአማርኛ ብንመለከት በሶስቱም ቋንቋ እንላለን ብላችሁ ሶስት እናስገባላችሁ። በጽሁፍም ይቻላል። በሶስት ቋንቋ ትንሽ እሺ ቋንቋ ታግ እና ዲስክሪፕሽን ስጠኝ። ታግ እና ዲስክሪፕሽን እንደዚህ አድርጋችሁ ትጽፋላችሁ። ይሄው እዚህ ጋር ታስገባላችሁ። በሶስት ቋንቋ ታግ እና ዲስክሪፕሽን ስጠኝ በአማርኛ ምን ያላላችሁ በጣም ጥሩ ይላል። እነሆ የዩቲዩብ የቻናል መግለጫ ዲስክሪፕሽን ማለት ነው እና ታግ በሶስት ቋንቋ እንግሊዘኛ፣ አማርኛ እና አረብኛ በተዘጋጀ መልኩ ይላል። ይሄው እንደምትመለከቱት አምጥቶላችኋል። ይሄው ዲስክሪፕሽን አረብኛም እንዲሁ እዚህ እንግዲህ ምን ታደርጋላችሁ? ዝም ብላችሁ ጫን ስትሉትኝ የምትመለከቱት ኮፒ የሚል ይመጣላችኋል ማለት ነው። እዚህ ጋር ኮፒ የምትለዋ እዚች ጋር ማለት ነው። ይችን ኮፒ የምትለዋን ትነኳታላችሁ። ኮፒ ካደረጋችሁ በኋላ ምን ታደርጋላችሁ መሰላችሁ? ቀጥታ ወደ ዩቲዩብ ቻናላችሁ ትመለሱ። በስቱዲዮ በኩል ትችላላችሁ። ለምሳሌ ስቱዲዮ ላይ ልግባ እስኪ ስቱዲዮ
ዩቲዩብ ስቱዲዮ ላይ ከመጣችሁ በኋላ ያው ትንሽ የሚረዝምባችሁ ይመስለኛል። በዚህ ዝም ብዬ በዚህ በኖርማል በዩቲዩብ ቻናላችን በዚህ በዩቲዩብ ዋናው ገብተን እናያለን። ዩቲዩብ ላይ ከመጣችሁ በኋላ ያው እዚህ ከስር የፕሮፋይል ምልክታችሁን ትነካላችሁ። ከዛ ይቺን ትነኳታላችሁ ማለት ነው። የፕሮፋይል ታችሁን ትነካላችሁ። ያው እንዴት እንደምትገቡ አሳይቻለሁ ብዙ ጊዜ፣ ይሄ አዲስ አይሆንባችሁም። ከዛም ታረጋላችሁ። ይኸው እዚች ጋር የስክሪፕቶ ምልክቷ አለች፣ እሷን ትነካላችሁ። እሷ እንዲህ አንዴ ስትነኳት እንደምትመለከቱት የዩቲዩብ ቻናል ዲስክሪፕሽን የሚል አመጣላችኋል እዚህ ጋር። እዚህ ጋር ማለት ነው የምትመለከቱት። እሺ አንዴ መለሰኝ ማለት ነው። ይሄው የትኛው መሰላችሁ? ይሄው ዲስክሪፕሽን የሚል እዚህ ጋር ትታያችኋል። እሷ ናት። አንዴ እሷን ትነኳትና ከዛ ጫን ትላላችሁ። ዝም ብላችሁ ጫን ስትሉ ቅድም ኮፒ ያደረጋችሁት ይመጣላችኋል። ጫን ስትሉ እንደዚህ ይመጣላችኋል። የምትጫኑ ደግሞ ዝም ብሎ መሀል የፈለጋችሁ ቦታ ሳይሆን እስከ ጎግል ለምትለው የመጻፊያ ቦታ ያለችባት ቦታ ላይ ነው ጫን ማለት የምትችሉት። አሁን እዚህ መሀል ላይ ዝም ብዬ እዚህ ጋር ጫን ብሎ ላይመጣ ይችላል። እዚች ከላይ ጎግልም ከምትለው ጋር ትጫኑ እንዲህ ይመጣላችኋል። ከዚያ ምን ታደርጋላችሁ? ፔስት የምትለዋን ነው የምትነኩትኝ። ያው ለእናንተ ለማሳየት ስል ጠፋ ብቻ ያቺን ፔስት የምትለዋን እንዴት ትነኳታላችሁ ማለት ነው። እንደምትመለከቱት የቅድም ያ ተጽፎ የነበረው ሁሉ መጣ ማለት ነው። ያው እንግዲህ ዲስክሪፕሽን የሚቻለው እስከ 500 ነው። ይሄ ደግሞ 1200 ምናምን የጻፈልን ነው። ስለዚህ ምን ማድረግ አለብን? እናጠፋለን ማለት ነው። ቢያንስ እስከ ስንት 500 እስከሚሞላ ድረስ እናጠፋለን። እሺ አሁን መጀመሪያ ይሄ ከላይ ያለውን ቅድም ጥያቄ ጠየቅንበት እናጠፋዋለን፣ ምንም ስለማያስፈልግ ማለት ነው። እሱን እናጠፋዋለን እንዳለ። እሺ አሁን ስንት ገባ? ወደ 1000 ምናምን ገብቷል። አሁንም ቢሆን ወደታች እየወረድን ማጥፋት አለብን ማለት ነው። እሺ طيب አሁን እንደዚህ አሁን እነዚህ የምትመለከቷቸው ናቸው። እንግዲህ ዌልካም ቱ ኦር ዩቲዩብ ቻናል ሼር ኮንቴንት አባውት ምናምን እያለ አለ እዚህ ጋር የምትመለከቱት ማለት ነው። ብቻ መቀነስ ይኖርባችኋል ማለት በጣም ከበዛ ስለማይሰራ ወይም ደግሞ ስለማይ እስኪ ይችን ታግ የምትለው አለ ብቻ አንዴ ኮፒ አድርጋችሁ ትይዟትና ታጠፋታላችሁ። እንዴት ነው ኮፒ የምታደርጉትኝ? ያው ኮፒ ስታደርጉ ጫን ነው የምትሉት። ጫን ስትሉት እንዲህ ያመጣላችኋል። ከዛ ተጭናችሁ ወደ ታች ድራግ ማድረግ ነው፣ ሌላ ነገር የለውም። ከዛ እንዲህ ታጠፉታላችሁ። አሁን እንደምትመለከቱትኝ ያው የምታዩት ሴቭ ሊያደርግላችሁ ይችላል ማለት ነው። ምን ታደርጉታላችሁ? ዲስክሪፕሽን ስለሆነ አሁን ያልነው በቃ ሴቭ እናደርገዋለን ማለት ነው። እና አህበቱል ክራም ውድ ተመልካቾች እንዲህ ካስገባችሁ በኋላ ምን ነው የምታደርጉ? የውዝች ጋራ ሴቭ የምትላለች ከላይ ሴቭ የሚለውን ስትነኩት ከዛ በኋላ ይገባላችሁና ሴቭ ይሆናል ማለት ነው። ለዛሬ እዚህ ይበቃናል ማለት ነው። ቀጣይ ላይ እንዲሁ አሪፍ የሆነ አዲስ የተከፈተ ቻናል በዚህ እንዴት መሄድ እንዳለበት አሳያችኋለሁ። የታምኔል አሰራር አብረን እናያለን። ከዚህ በኋላ ከታምኔል አሰራር በኋላ እንዲሁ የጎደሉ ሴቲንጎች ስልካችን ቻናላችን ቪዲዮ አቀራረጥን እንዴት እንደምንቀርጽ የቀረጽነውን ቪዲዮ እንዴት ኤዲቲንግ መስራት እንደምንችል ለዚያ ቪዲዮ ታምኔል እንዴት እንደምንሰራለት የዩቲዩብ ቻናል ቬሪፋይ እንዴት እንደምናደርግ ቻናላችን ምናምን እንመለከታለን ማለት ነው። ለዚያ ቻናሉን ሰብስክራይብ አድርጉትኝ።
ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንድሰራላችሁ የምትፈልጉት አይነት ቪዲዮ ወይም እንደዚህ አይነት ነገር ስራለን የምትሉ ከሆነ ሰራላችኋለሁ። ስለ ኤኒቲንግ የትኛውም ነገር ግን ችግር የለውም። ስለ ስልካችሁ ያኒ ስለ ባትሪ ሊሆን ይችላል፣ ሃክ የተደረገ ስልክ እንዴት እናውቃለን ወዘተ ኤኒቲንግ የትኛውንም ነገር እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ደህና ሁኑ እላለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ፣ ሌሎችም ሼር አድርጉላቸው፣ ቪዲዮውን ደግሞ ላይክ አድርጉት ማለት ነው። በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑ። ሰላም አለይኩም ወራህመቱላህ።